ዓለም ሰፊ ናት። እኛ ካደግንበት ከለመድነው የፀሐይ ሙቀትና የአፈር ሽታ ውጪ ሌላ ዓለም አለ። ዛሬ እግሬ ረገጠው ይህ ዓለም ነው። ካናዳ፣ የሰሜን አሜሪካ ጣራ። በዩናይትድ ስቴትስ ኦፍ አሜሪካ አድርጌ እዚህ ስደርስ ከኢትዮጵያ ጋር ሳነጻጽረው የተቀየረው ሰዓቱ ብቻ አይደለም፣ የተቀየረው የህይወት ቀለሟ ነው። ኢትዮጵያ 13ቱንም ወራት በፀሐይ የደመቀች ሀገር ናት። እዚህ ግን ተፈጥሮ በነጭ ቀለም ደምቃ የተሳለች ትመስላለች። የተሳፈርኩበት አውሮፕላን ቶሮንቶ አየር ማረፊያ ላይ ሲያርፍ በመስኮቷ ጮልቄ ተመለከትኩ። ምድሩ፣ ህንፃው፣ ዛፉ ሁሉም በረዶ ለብሷል። ልክ ተፈጥሮ በጥሩ ሸማኔ የተሰራ የሚመስል ነጭ ጋቢ ራሷን ያለበሰች ይመስላል። ከኤርፖርት ስወጣ የተሰማኝ የመጀመሪያው ስሜት ድንጋጤ ነው። ብርዱ ቆዳህን ብቻ አይደለም የሚበርድ፣ አጥንትን ሰንጥቆ ደም ውስጥ ያለውን ሙቀት ይፈታተነዋል፣ አንጀት ውስጥ ዘልቆ ይገባል። ኢትዮጵያ ያለው ብርድ ግን ቢበዛ ሹራብ የሚያስለብስ ነው። እዚህ ግን ብርድ ማለት በህይወት የመኖርህን ጉዳይ ጥያቄ ላይ የሚጥል ነው። ግን አስገራሚው ነገር በዚህ አስፈሪ ቅዝቃዜ ውስጥ ህይወት ቀጥሏል። መኪኖች ይሽከረከራሉ፣ ሰዎች ይሯሯጣሉ፣ ህንፃዎች ሲገነቡ ይታያሉ። የሰው ልጅ ተፈጥሮን አሸንፎ ሳይሆን ከተፈጥሮ ጋር ተስማምቶ እንዴት መኖር እንዳለበት የገነባው ጥበብ፣ ያ እውነት እዚህ አለ። ብርዱን ለመቋቋም የማደርገው የሞት ሽረት ትግል አዲስ መሆኔን ያሳብቅብኛል። በሀገሬ ቢሆን ለ10 ሰዎች የሚበቃል ልብስ እዚህ ብቻዬን ብለብስ ክብደቱ አላላውሰኝ አለ። ብዛቱ አንዳች ነገር ተሸክሜ የምራመድ ይመስላል። ምነው በቀረብኝ ባልመጣው ብያለሁ። ማንም አዲስ ቱሪስት እዚህ ሀገር ሲመጣ የሚለው ነገር ቢኖር ይሄንኑ ነው፣ ባልመጣው። ግን ደግሞ ይህን አጥንት ሰርስሮ የሚገባ ብርድ ካናዳውያንና ሌሎች እዚህ የሚኖሩ ሰዎች እንዴት ተቋቋሙት የሚለውን ሚስጥር ማወቅ ያጓጓል። አንድ አጃይብ የሚያሰኝ በዚህች ሀገር ያየሁትን ሚስጥር ልንገራችሁ። በካናዳ ክረምት ከተማዋ የምትኖረው ከላይ ሳይሆን ከምድር በታች ነው። አንደርግራውንድ ሲቲ ይሉታል። ውጭ ላይ አውሎ ንፋስ ሲነፍስ ከዜሮ በታች 30 ዲግሪ ሲሆን ይህን ለመቋቋም ካናዳውያን ከመሬት በታች ሌላ ዓለም ገንብተዋል። ህልም የሚመስል ግን ደግሞ እውነተኛ ዓለም። በእነዚህ በምድር ውስጥ በተገነቡ ዋሻዎች ኪሎሜትሮችን መጓዝ ትችላለህ። ከቤት ወጥተህ ባቡር ገብተህ ቢሮ ደርሰህ ምሳህን በልተህ ሱቅ ገበያ ወጥተህ ለቀናት የፀሐይ ብርሃን ሳታይ መኖር ትችላለህ። ይህንን ሳስብ አዲስ አበባ ታወሰችኝ። እኛ ጋር ኑሮ ያለው መንገድ ላይ ነው። ጩኸቱ፣ ንግዱ፣ ጨዋታው ሁሉም ፀሐይና አየር በተንሰራፋበት ቦታ ነው። እዚህ ግን ስልጣኔ ማለት መሬትን ቆፍሮ የራስን ዓለም መፍጠር ማለት ነው። የሰው ልጅ ምቾቱን ለመጠበቅ ምን ያህል ርቀት እንደሄደ የምታየውም እዚህ ካናዳ ነው። በዚህ ውስጥ ለውስጥ መንገድ የጉግል ካርታን እየተጠቀማችሁ ካልሆነ በስተቀር በመጣችሁበት አትመለሱም። ይህን ማድረግ እንኳን ለእንግዳ ይቅርና ለራሳቸው ውስብስብ ለሆነችው የምድር በታች ከተማ የሬሶ ከተማ ነዋሪዎች እንኳን ፈተና ነው። ስለዚህ እዚህች ከተማ ውስጥ ሆናችሁ ጉግል ካርታችሁን ብታወጡ እንግዳ መሆናችሁ ሳይሳበቅባችሁ መንቀሳቀስ ትችላላችሁ። ለምሳሌ ይህችን ታዋቂዋን እኔ በጉዞ ያየኋትን የሬሶን አንደርግራውንድ ከተማ አነሳውላችሁ እንጂ ካናዳስ በርካታ የመሬት ስር ከተሞች አሏት። ካናዳን ካናዳ ያደረጓት ህንፃዎቿ አይደሉም፣ ይህ ማለቂያ የሌለው ግዙፍ ተፈጥሮዋ እንጂ። ዛሬ የናያጋራ ፏፏቴ ፊት ለፊት ቆሜያለሁ። ድምፁ ልክ መሬትን ሰርጉዶ ከሁለት እኩል ለመክፈል የሚታትር ይመስላል። በሚሊዮን ሊትር ውሃ በሰከንድ ወደ ታች ሲምዘገዘግ ስታይ ሐሴትን ታደርጋለህ። እንደምንም ብለህ ከፏፏቴው በታች ወርደህ ፏፏቴውን ቀና ብለህ ያየኸው እንደሆነ ምድር ትገለበጥብሃለች። ፏፏቴው ከርቀት ጠልፎ የሚስብህ ይመስልሃል። ነፍስህ ደስ ቢላትም ልብህ ግን በፍርሃት ይረዳል። ወደር የሌለው ፈገግታ ፊትህ ላይ ይፈጠራል። ግን ደግሞ ውስጥህ ከዚህ ራቅ፣ ሽሽ፣ አምልጥ ይልሃል። በዚህ ቦታ ላይ የምታያቸው ሰዎች ሁሉ ፊታቸው ላይ በተመሳሳይ ጊዜ ብዙ ስሜት ታነብባቸዋለህ። የደስታ፣ የፍርሃትና የአድናቆት ስሜት። አይኔን ጨፈን አደረግኩና የኢትዮጵያን ጢስ አባይ ፏፏቴን አሰብኩት። ጢስ አባይ የራሱ መንፈስ አለው።
ጭጋጉ የሕዝቤን ጸሎት ወደ ፈጣሪ ሊያደርስ እንደሚያድርግ ውብ ዕጣን ይመስላል። ውበቱ ረጋ ያለ ነው። ናያጋራ ግን ኃያል ነው። እንደ ተቆጣ አንበሳ ያጓራል። ካናዳ የውሃ ሀገር ናት። ሐይቆቻቸው ሐይቅ አይመስሉህም፣ ባህር እንጂ። ተራሮቻቸው ደመናን ይታከካሉ። እዚህ ሀገር ተፈጥሮ እኔ ያጫውታታል። እኔ ትልቅ ነኝ፣ እኔ ግዙፍ ነኝ፣ ተመልከቱኝ ትላለች። ተፈጥሮ ኢጎ ቢኖራት የካናዳ ምድር ኩራት አያስቀምጠንም ነበር። ሁሉም ነገር ግዙፍ ነው። ሁሉም ነገር ሰፊ ነው። ኢትዮጵያዊ ሆኖ እዚህ ሀገር ለመልመድ የሚከብደው ሌላ ነገር ቢኖር ጸጥታውና ስርዓቱ ነው። አዲስ አበባ ውስጥ ትራፊኩ እንደ ወንዝ ነው። ይፈሳል፣ ይጋፋል፣ ሕይወት አለው። እዚህ ግን ሕግ የሁሉም ነገር ገዢ ነው። በእርግጥ በሀገር የሚገኙ ዜጎች ስርዓት የላቸውም ማለት አይደለም። ያውም የቀደመ በሺህ ዓመታት የሚቆጠር ታሪክና ወግ ከሕግና ስርዓት ጋር አቀላቅለው የኖሩበት እንደሆነ እኔ ብተወው ምድሩ ይመሰክራል። ሆኖም ግን ካናዳውያን በዓለም ላይ በትሕትናቸው ይታወቃሉ። ሶሪ የሚለው ቃል የብሔራዊ መዝሙራቸው አካል ይመስላል። መንገድ ላይ አንድ ሰው ሳታውቅ ብትጋፋ እሱ ነው ይቅርታ የሚጠይቅህ። ይህ ጨዋነት ያስገርማል፣ ግን ደግሞ ያስፈራል። ለምን? ምክንያቱም ከጨዋነቱ በስተጀርባ የትሕትና ሌላ እንድታስብ ያስገድድሃል። ረግጬው እንዴት ይቅርታ ይጠይቀኛል ትላለህ። ይህ ካናዳን እንደረገጥኩ ገና በሁለተኛው ቀን የታዘብኩት ነበር። እኛ ጋር ሰው ቤቱ ጠርቶ ቡና ያጠጣሃል። እዚህ ግን ሰው በሩን ከፍቶልህ ያልፋል እንጂ ወደ ልቡ አያቀርብህም። ስርዓት አለ፣ ሰላም አለ። ግን ያ የኛ ሀገር ድምቀትና ተላምዶ መኖር እዚህ ብርቅ ነው። አንድ ጃኒክ በተባለ ወንዝ ዳር ላይ ባለ ሬስቶራንት ውስጥ ወንበር ስቤ ለመቀመጥ ስሞክር ድንገት በወንበሩ ነካ ያደረግኩት ወጣት ይቅርታ ሲለኝ የገረመኝ ቢሆንም ነገር ግን ካዘዘው ምግብ እንብላ ይለኛል ብዬ ብጠብቅም ባላየ ዝም ብሎኝ ሲበላ ነበር። ነገሩ የኢትዮጵያ አይነት ትሕትና እንዳልሆነ የገባኝ። ሰው ሀገሩን ይዞ መሰደድ ይችላል? አዎ ይችላል። ወደ ቶሮንቶ ተመልሼ እዚህ በጓዳናዎቿ ላይ ስራመድ ድንገት የአማርኛ ዘፈን እሰማለሁ። የቡና ሽታ አፍንጫዬን ይመታዋል። ሊትል ኢትዮጵያ። በሺዎች የሚቆጠሩ ኢትዮጵያውያን ከእናት ሀገራቸው ርቀው በዚህ በረዶ ውስጥ የራሳቸው ኢትዮጵያን ገንብተዋል። ከዜሮ በታች ባለው ቅዝቃዜ ውስጥ ገብተህ ትኩስ እንጀራ በክትፎ ስትበላ ስሜቱ ምግብ መብላት ብቻ አይደለም፣ ማንነትህንም መፈለግ እንጂ። እዚያ ያዩዋቸው ኢትዮጵያውያን ጠንካሮች ናቸው። ቀን በቢሮ ሥራ፣ ማታ በታክሲ ሥራ ልጆቻቸውን እያስተማሩ ሀገር እያሰቡ የሚኖሩ ጀግኖች። እንጀራው የናፍቆት ጣዕም አለው። እዚህ ቦታ ካናዳ መሆኔን እረሳዋለሁ። ይሄ ነው የኢትዮጵያዊነት ምስጢር። የትም ሂድ ኢትዮጵያን በልብ ተሸክመሃት ትዞራለህ። እዚህ ኢትዮጵያውያኑ ክልርህን አይተው ከሩቅ ይለዩሃል። እንደ ቅርብ ቤተሰብ ሞቅ አድርገው ሰላምታ ይሰጡሃል። ትራቨል መጽሐፍ ነው። ካናዳ ለኔ ብዙ ምዕራፎችን ገልጣልኛለች። ይህች ሀገር ያስተማረችኝ ነገር ቢኖር የተፈጥሮን ፈተና ተቋቁሞ ስርዓት ገንብቶ ሰላም ፈጥሮ መኖር እንደሚቻል ነው። ሀብት ማለት ሕንፃ ብቻ አይደለም። ሀብት ማለት ስርዓትም ነው። ግን ደግሞ ከዚህም ባሻገር ካናዳ የኢትዮጵያን ዋጋ ጉልታ አሳይታኛለች። ያን የነጻነት አየር፣ ያን የማህበራዊ ሕይወት ሙቀት፣ ያን የ13 ወር ፀሐይ እዚህ ሆኜ ናፍቄዋለሁ። ዓለምን ስትዞር ሀገርህን ይበልጥ ተወዳለህ፣ ይበልጥም ትተቻለህ። የምንማረው አለ፣ የምናስተምረውም አለ። ይህ የካናዳ ዙረቴ ነው። ቀጣዩ ጉዞ ወዴት እንደሆነ አላውቅም። ግን ኢትዮጵያዊ ተጓዥ ሁሌም መንገድ ላይ ነው። ቸር ቆዩልኝ።